አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናሉ አዲስ ለሆናችሁ በሙሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የዛሬው የታሪካችን ባለቤት የሆነው ጁለይቢብ ረዲየላሁ ዐንሁ ነው። በአላህ ስም እጀምራለሁ። ጁለይቢብ ረዲየላሁ ዐንሁ 7 ገሎ ተገደለ። እሱም ከኔ ነው፣ እኔም ከእርሱ ነኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስሙ ያልተለመደና ያልተሟላ ነው። ጁለይቢብ አጭር ትንሽ ማለት ሲሆን የሚያመለክተውም ድንክዬ የነበረ መሆኑን ነው። ጁለይቢብ መልከ ጥፉ ሰውም ነበር። ህብረተሰቡ ያገለለው ጁለይቢብ የዘር ሐረጉም አይታወቅም። ስለ አባቱ እናቱና ጎሳው በታሪክ የደረሰን ነገር የለም። ቤተሰብና ጎሳን በማምለክ ላይ በተመሰረተው የጃህልያ ህብረተሰብ ውስጥ ጓደኛ፣ ደጋፊና ተከላካይ እንደማይኖረው ተረድቷል። የሚታወቀው የአንሳር አረብ መሆኑም ብቻ ነው። ምናልባት ከመዲና ውጭ ከሚኖሩ አረቦች የመጣ ይሁን ወይስ ከከተማው አንሳሮች? አላህ ያውቃል። በሰብአዊነቱ ተከብሮ በርህራሄ አይን ይታይ ይሁን? እንዴት? በማን? የችግሩ ተካፋይ የደስታው ተቋዳሽ ሰው ሊያገኝ ይችላልን? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማካይነት የሚመራውና ትዕዛዝ ከሰማይ የሚወርድለት አዲሱ ህብረተሰብ በውስጥና በውጭ ጠላቶች ተዋክቡ የሞት ሽረት ትግል ላይ በነበረበት ወቅት ጁለይቢብን አስታውሶ አቅፎና ደግፎ ይይዘው ይሁን? የርህራሄ ሕያው ተምሳሌት የሆኑት ነቢይ ሰለላሁ ዐለይሂ ወሰለም የመዲና ውስብስብ ችግሮች ምንም ያህል ቢገዝፉ ጁለይቢብን ከልባቸው ሊያስረሳቸው አልቻሉም። መልእክተኛው ሰለላሁ ዐለይሂ ወሰለም ወደ አንድ አንሳር የመዲና ሰው ቤት ሄደው ልጅህን ለትዳር ፈልጊያታለሁ አሉት። ማሻ አላህ፣ አንቱ የአላህ መልእክተኛ፣ ልብን በፍስሐ የሚሞላ አስደሳች ነገር ነው የጠየቁኝ አለ በደስታ ፊቱ ተከፍቶ። ለእኔ ግን እንዳይመስልህ አሉት ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ ታዲያ ለማን ነው? በቀዘቀዘ ድምፅ ጠየቃቸው። ለጁለይቢብ በማለት መለሱለት። በድንጋጤ የፈዘዘው አንሳር ምስቴን ላማክራት በማለት በፍጥነት ከነቢዩ ራቀ። ሚስቱ ጋር እንደደረሰ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጅሽን ለትዳር ጠየቁ ሲላት፣ እሷም በደስታ ማሻ አላህ፣ በጣም ደስ የሚል ዜና ነገርከኝ፣ ለእርሳቸው መሰለሽ አላት። ለጁለይቢብ ነው እኮ ሲል አቋረጣት። ለጁለይቢብ በፍጹም በሕያው አላህ ይሁንብኝ፣ ለሱ አንድራትም አለች በንዴት ፊቷ ጠቁሮ። አባትየው አቋማቸውን ለመልእክተኛው ለመናገር ሲነሳ ልጅ ጭምጭምታ ሰምታ ስለነበር ለማን ልዳር ነበር በማለት ጠየቀቻቸው። ነቢዩ ለጁለይቢብ ረዲየላሁ ዐንሁ እንደጠየቋቸውና እነሱ ግን ፍቃደኛ አለመሆናቸው እናትየዋ በነገረቻት ልጅቱ በጣም አዘነች፣ ተረበሸች። የአላህ መልእክተኛን ጥያቄ ውድቅ ታደርጋላችሁን? እንዳታከስሩኝ፣ ወደ እሳቸው ላኪኝ በማለት የኢስላም መልእክት የገባት ኢማን የተላበሰችዋ ልጅ ጠየቀች። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዝ ከማክበርና ከመፈጸም በላይ ለአንድ ሙስሊም ምን ደስታ ይኖረዋል? ጁለይቢብ ይህችን የቁርአን አንቀጽ ሲሰማ ወማ ካነ ሊሙእሚን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ومن يعص الله ورسوله فقد ضل ضلالا مبينا። አላህና መልእክተኛውም
ነገር በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። አልአሕዛብ። አንቀጹ ለመነሻነት የወረደው የዘይነብ ቢንት ጃህሽ፣ ዘይድ ኢብኑ አልሐሪስ እንዲሁም ተመሳሳይ ችግር ያጋጠማቸው ሰሃቦች በማስመልከት ነበር። ቀድሞ ባሪያ የነበረውን ዘይድ እንድታገባ ነቢዩ ያቀረቡላት ሐሳብ እምብዛም አልተዋጠላትም። በመሆኑም ጋብቻው ብዙ አልቆየም፣ ተፋቱ። በመጨረሻም ዘይነብ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አገበች። ለጁለይቢብ የታጨችው ልጅ የቁርአኑን አንቀጽ ለወላጆቿ በማንበብ የአላህ መልእክተኛ ይበጅሻል ያሉኝን ነገር ሁሉ በደስታ አቀበለዋለሁ፣ በተግባርም እተረጉመዋለሁ ብላ ነበር። ረሱል መልሷን በሰሙ ጊዜ ጌታዬ ሆይ ጥሩውን ለሷ አድርግላት፣ ሕይወቷንም የችግር የመከራ አታድርገው በማለት አላህን ለመኑላት። እንደሷ ለትዳር ተስማሚና ብቁ ከአንሳሮች ሴት መካከል አልነበረም ይባል ነበር። በነቢዩ እየተረዱ ጁለይቢብ በሞት እስኪለያት ድረስ በደስታ አብረው ኖረዋል። በአንድ ወቅት ጁለይቢብ ከነቢዩ ጋር ለጂሃድ ዘምቶ ከሙሽሪኮች ጋር ጦር ገጠሙ። ጦርነቱ በድል ከተወጡ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ የጠፋ ሰው አለ በማለት ሰሃቦችን ጠየቁ። ሁሉም ዘመዱን ጓደኛውን እገሌ እገሌ እያለ ይቆጥር ጀመር። እየዞሩ ቢጠይቁ ሁሉም ወዳጁን ብቻ ይጠራል። በመጨረሻ ረሱል ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጣሁት፣ ጁለይቢብን ፈልጉልኝ በማለት አዘዙ። ከሰባት ካህዲያን ጎን ወድቆ አገኙት። ነቢዩ ወደ ጁለይቢብ ሄደው አስክሬኑ ፊት ቆመው 7 ገሎ ተገደለ፣ እሱ ከኔ ነው እኔም ከሱ ነኝ አሉ። ይህችን ወርቃማ ቃለም 2-3 ጊዜ ደጋገሟት። በእጃቸው አቅፈው አነሱት። መቃብሩ ተቆፈረለት። ሸሂድ ነውና ሰውነቱን ሳያጥቡት ቀበሩት። ይቺ መዲናዊት ለዚያ ህብረተሰቡ ለረሳውና ለናቀው ሰው የትዳር ጓደኛ ለመሆን ያበቀችበት አድራጎት ሰው ሰራሽ ጎጂ ባህሎችን ንቃና ረግጣ ለነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያላትን አክብሮት የገለጸችበት ሕይወት ነው። ለኢስላም ያላትን የጠለቀ ግንዛቤ ያሳያል። የእሳቸውን ጽኑ ፍላጎት ከራሷ አብልጣ በመውሰድ በመተግበር የእውነት ሙእሚን ባህሪዎችን አንጸባርቃለች። ለሰው ልጅ ክብር ሚዛን ሊሆን የሚችለው የሀብት፣ የመልክ፣ የስልጣን ወዘተ ዓለማዊ መስፈርት ሳይሆን ለአላህ ያለን ፍራቻ፣ ተቋ፣ ለሐቅ ያለን ፍቅርና አክብሮት እንዲሁም በእውነት መንገድ የሚደረግ ትግል መሆኑን የጁለይቢብ ሕይወት ያስመለክተናል። ማንም ተራ ሰው ሊያገኘው የማይችለው በአላህ መንገድ ሕይወትን መሰዋት፣ የረሱል ውዴታ፣ እሱ ከኔ ነው እኔ ከእርሱ ነኝ። ለመትረፍ መልክ ወይም ዓለማዊ ተሰሚነት ፋይዳ እንዳሌለው የሚያስተውል ሰው ትልቅ ትምህርት ያገኛል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።